ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስ ሕሊና ሊኖረን አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ገብቶ እኮ የሚጸልየው ለአንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ለአንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማሮሙ ነው የሚል ማራቸው ነው የሚል ፍረድባቸው አይል። ለማንም ሰው ምሕረት ማድረግ አለበት፣ ለቄሱ፣ ለጳጳሱ፣ ለሌላውም ማለት ነው። ምናልባት እንዲያው እኮ አይድረስ። አሁን አንድ ቀን እንዲያው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብ ብትሰሙት መልእክት ማለት ነው። ወይም 2 እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዲያ ወገኛ መጀመሪያ ራስን አትሉም እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምሕረት እግዚአብሔር እኛን ምሕረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይምረን እዚያም መፍረድ እንዲሁ እኮ የክርስቶስን የፍርድ ስልጣን ቀምተን ነው እኮ